ሰላም እንዴት ናችሁ? ዛሬ ደግሞ ሀብቴ የላብ እና የደም ውጤት ነው ይላል። አንድ ቀን ቢሊዮነር እሆናለሁ የሚል እምነት ነበረኝ ሲል ይናገራል የቅርጫት ኳስ ኮከቡ ማይክል ጆርዳን። ከስፖርት ኮከብነት ወደ ቢሊዮነርነት እንደ አውሮፓውያን አቆጣጠር ከ1990 እስከ 2026 ከ4.3 ቢሊዮን ዶላር በላይ ገቢ ያገኘው ስኬታማ ስፖርተኛ ጆርዳን ከስፖርት ኮከብነት ወደ ቢሊዮነርነት የተሸጋገረው በብራንዲንግ፣ በሮያሊቲ እና በኢንቨስትመንት አማካኝነት በሚያገኛቸው ከፍተኛ ገቢዎች ነው። የማይክል ጆርዳን የሀብት መጠን በ1990 እና በ2026 መካከል ያለው ልዩነት እጅግ ሰፊ ልዩነት አለ። በ1990 ማይክል ጆርዳን በሚመዘገብ የሀብት መጠን አልነበረውም። በ15 የኤንቢኤ ጨዋታ ዘመናቱ በደሞዝ እና በፊርማ ቦነስ ብቻ ወደ 90 ሚሊዮን ዶላር አግኝቷል። በዚያ ወቅት የናይኪ ኤር ጆርዳን ምርት በአሜሪካ ፋሽን የሆኑበት ወቅት ነበር፣ አሁንም ናቸው። በወቅቱ በነበረው ከፍተኛ ዝና ምክንያት እነዚህ እውቅ ተቋማት የረጅም ጊዜ የምርታቸው ዋነኛ ብራንድ አምባሳደር አደረጉት። አሁን በ2026 የማይክል ጆርዳን ጠቅላላ ሀብቱ ወደ 4.3 ቢሊዮን ዶላር ሀብት ደርሷል። ይህ ሀብት ከቅርጫት ኳስ ስፖርተኛ ባሻገር ከናይኪ እና ከሌሎች ኩባንያዎች ጋር ባደረጋቸው የረጅም ጊዜ የንግድ ስምምነቶች አማካኝነት የመጣ ነው። እንዲሁም እንደ ሻርሎት ሆርኔትስ የቅርጫት ኳስ ቡድን ባለቤትነት እና የናስካር ቡድን አልባነት ባሉ የኢንቨስትመንት ዘርፎች የተገናኘ ገንዘብ እንደሆነ ነው ኒውዮርክ ታይምስ ባወጣው ጽሑፍ የተመለከተ ነው። ጆርዳን ከስፖርት ኮከብነት ወደ ቢሊዮነርነት የተሸጋገረ በብራንዲንግ፣ በሮያሊቲ ኢንቨስትመንት አማካኝነት በሚያደርጋቸው ከፍተኛ ገቢዎች ነው ይላል።